አዶቤ ፕሪሚየር ፕሮ ላይ ኤክስፖርት ስታደርጉ የቪዲዮአችሁ ኳሊቲ ይቀንሳል ወይም ደግሞ ኤክስፖርት ስታደርጉ በጣም እየተንቀረፈፈ የሚያስቸግራችሁ ከሆነ ዛሬ ይህን ነገር በቀላል መንገድ እንዴት አድርጋችሁ ማስተካከል እንደምትችሉ አሳያችኋለሁ ማለት ነው። እንኳን ወደዚህ ቻናል በደህና መጣችሁ። ቪዲዮ ኤዲተሮች ሆናችሁ ይህንን ቻናል ሰብስክራይብ በማድረግ የተለያዩ የቪዲዮ ኤዲቲንግ ቲፖችን ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ይገባለሁ ማለት ነው። እዚህ ጋር የከፈትኩት ፕሮጀክት አለ ማለት ነው። ይህንን ፕሮጀክት በ1080 ወይም ደግሞ ፉል ኤችዲ ኤክስፖርት ነው ማድረገው ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ትመጡና ከኤዲት ጎን ያለችው ኤክስፖርት ምትል ምርጫ ትመርጣላችሁ ማለት ነው። ከዛም በመቀጠል እዚህ ጋር ወሳኝ የሆኑ ነገሮች አሉ። የመጀመሪያው ፕሪሴታችሁ ነው የሚሆነው ማለት ነው። ይህንን ፕሪሴታችሁ ከዛ ፕሪሴታችሁ ላይ ትመጡና ምን ታደርጋላችሁ ማለት ነው። እዚህ ጋር ሃይ ኳሊቲ 1080 ፉል ኤችዲ አለ ማለት ነው። ወደዚህ ትቀይሩታላችሁ ማለት ነው። ሶ ይሄ የቪዲዮ ፓናላችሁ ዝግ ነው የሚሆነው። እቺን የቪዲዮ ፓናላችሁን ትከፍቷታላችሁ ማለት ነው። ከዛም እዚህ ጋር ፍሬም ሳይዛችሁ 1920 በ1080 ፉል ኤችዲ ነው መሆን ያለበት ማለት ነው። እቺን እዚች ጋር በዚህ ታስተካክላላችሁ ማለት ነው። በመቀጠል ደግሞ እዚህ ጋር ፍሬም ሬታችሁ ቺን ኦፍ ታረጉና በቀረጻችሁበት ፍሬም ሬት ነው የሚሆነው ማለት ነው። ስለዚህ በ30 ፍሬም ሬት ታረጉታላችሁ። ሁለተኛ ላይ የምታረጉት ምንድነው? ሬንደር አት ማክሲመም ዴፕዝ ኤንድ ዩዝ ማክሲመም ሬንደር ኳሊቲ የሚሉትን እነዚህን ሁለት ምርጫዎች ኦን አድርጋችሁ ታበራላችሁ ማለት ነው። ቀጥታ ወደ ላይ ትመለሱና ቪዲዮአችን ፓናሉን እንሰበስበዋለን ማለት ነው። ስለዚህ በዚህ መልኩ ከስተም አድርገናል ማለት ነው። እዚህ ጋር የምታወጡት ቪዲዮ ፉል ኤችዲ ይሆናል ማለት ነው። ከዛ ምን ታደርጋላችሁ ማለት ነው። ሚዲያ ኢንኮደር ካላችሁ ሴንድ ቱ ሚዲያ ኢንኮደር ታደርጉታላችሁ። ሚዲያ ኢንኮደር ማትጠቀሙ ከሆነ ደግሞ እዚህ ጋር የምታዋትን ኤክስፖርት ሴቲንግ ኤክስፖርት ታደርጉታላችሁ ማለት ነው። በመጨረሻም የቪዲዮአችሁን በዚህ መልኩ በኳሊቲ ኤክስፖርት ማድረግ ትችላላችሁ ማለት ነው። ለአዶቤ ፕሪሚየር ፕሮ የቪዲዮ ኤዲቲንግ ቲፖች ወይም ደግሞ ለማንኛውም የቪዲዮ ኤዲቲንግ ቲፖች እና የቪዲዮ ኤዲቲንግ ትሪኮች ቻናላችንን ፎሎ ማድረጋችሁ እንዳትረሱ።